ሰላም የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? ከሰሞኑ እንግዲህ አስጌ በዚሁ በማህበራዊ ድረገጹ ላይ የለጠፈው አንድ ልጥፍ በጣም ሲያነጋግር ቆይቷል። ለዚህም የኢትዮጵያ የሕግ ባለሙያ ሴቶች ማህበር ያወጣው መግለጫ አለ። ይህንን ተከትሎ እንግዲህ አስጌ ምላሹን ሰጥቷል ማለት ነው። እሱን ወደ እናንተ እናደርሳለን። እንግዲህ ቀደም ሲል አብዛኞቻችሁ እንደምታስታውሱት አስጌ በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ወይንም ኳሊፊኬሽን ነው። ብር፣ ቁመናና ደህንነት ወይንም ፕሮቴክሽን፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም፣ አትልፉ። ምክንያቱም የብቃት ወይንም ኳሊፊኬሽን ጥያቄ የለባትም። ምናልባት የመውለድ ወይንም ልጅ የማግኘት ፍላጎት ብቻ እንጂ ሲል እንግዲህ መልእክቱን አስተላልፏል ማለት ነው። ሲጨምርም በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሩ አትምጣበት እንጂ ብሎ ነበረ መልእክቱን ያስተላልፈው። ታዲያ ይሄ መልእክት ብዙ ሰዎችን የጅምላ ፍረጃ ነው። ሙሉ ሴቶችን የፈረጀበት አግባብ ልክ አይደለም በማለት ብዙ ሰዎች ሲያብጠለጥሉት ነበረ። እንግዲህ ቀደም ሲል እንዳልኳችሁ የኢትዮጵያ የሕግ ባለሙያ የሴቶች ማህበርም ይህንን ጉዳይ እንደቀላል አልወሰደውም። በዚህ ላይ ጠበቅ ያለ እርምጃ እንወስዳለን፣ ጉዳዩን ወደ ሕግ ይዘን እንቀርባለን ሲል መልእክቱን አስተላልፏል። ምንድነው ያለው? እንደሚታወቀው በሀገራችን የሴቶችና የሴት ህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀየረና በአፈጻጸሙም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስጌ አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ የስነ ልቦናዊ ጥቃት እንዲደርስባቸው ያደረገና ብዙ ሴቶችን የሚያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው። ድምፃዊው ከዚህ ቀደም የሀገር ካስማ በተሰኘ ሴቶችን ለማበረታታት ታልሞ በተሰራው ህብረ ዝማሬ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ ማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። ድምፃዊው በንግግሩ በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ስብዕና የሚነካና ሴቶች በህገ መንግስቱ የተሰጣቸውን ክብራቸውን ተጠብቆ የመኖር መብት የጣሳ አስተያየትን ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 2012 አንቀጽ 2 4ና 7ን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምታልፍ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎች ይህን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም ጥቃትን መከላከል የሁሉም የህብረተሰብ ክፍል ኃላፊነት ነው። በሴቶች ላይ የሚፈጸም የጥላቻ ንግግርን አጥብቀን እንቃወማለን። የኢትዮጵያ የህግ ባለሙያ ሴቶች ማህበር ሚያዝያ 8 ቀን 2017 ዓ.ም አዲስ አበባ ይላል መግለጫው። አስጌ ታዲያ ይህንን መልእክት ሰምቶ ይመስለኛል በቲክታክ ላይ ቀጥታ ስርጭት ላይ ገብቶ ያስተላለፈው ሰፋ ያለ መልእክት አለ። ይህም እንግዲህ ምንድን ነው? እኔ ልክ ነው ሁሉንም ሴቶች ለማለት አይደለም፣ እንደው ነገሩ ትንሽ ተጋነነ እንጂ የሚል መልእክቱን አስተላልፏል። ብዙ ሰዎችም እንግዲህ ሲደግፉትም ሲቃወሙትም ነበረ በዛው በቀጥታ ስርጭት ላይ። አስጌ ምንድነው የተናገረው? በዋናነት በሀገራችን ሽምግልና እንኳን ሲላክ ልጁ ምን አለው ተብሎ ነው እንጂ ፍቅር አይቀድምም፣ ስለ ፍቅር አይነሳም። ስለዚህ የፍቅር ግንኙነት
የፍቅር ግንኙነት ላይ መጀመሪያ መቅደም ያለበት ፍቅር ነው፣ ገንዘብ አይደለም የሚለውን ሐሳብ ለማስተላለፍ ነው እንጂ ሴቶችማ በፍቅር ሲሞቱም ራሳቸውን ሲያጠፉም ጭምር ተመልክቻለሁ። እንዴት ሴት ልጅ አታፈቅርም ልል እችላለሁ። ሐሳቡ በዛኛው መንገድ ቢታይልኝ የሚል ሐሳቡን ሰጥቷል ማለት ነው። ግን ይሁንና ስለ ፍቅር ብዙ ጊዜ እውነታ ስንነጋገር እንደዚህ በሶሻል ሚዲያ ላይ ወደፊት ወጥቶ ትክክለኛውን ነገር የሚናገር ሰው የለም። እውነተኛ ነገር፣ ትክክለኛ ነገር ደግሞ ብዙ ጊዜ ተቀባይነት የለውም ብሏል። ምናልባት ይህንን ነገር ታዋቂ ሰው ባይናገረው ሌላ ሊስትሮ ቢናገረው ኖሮ እንደዚህ አይጎላም ነበረ፣ ማንም ሊነጋገርበት አይችልም ነበር። ነገር ግን ታዋቂ ሰዎች ሲናገሩት እውነት ብዙ ጊዜ በምድራዊ ሕይወት ላይ ትክክለኛ ቦታ የላትም። ትክክለኛ ነገር ነው እኔ የተናገርኩት። ብዙ ጊዜ ሴቶች ግትርነት አለባቸው። አንዳንዶቹ ይህንን ነገር አይቀበሉትም። እውነታውን ተቀብለው አያምኑም። በሌላ ነገር አማሃኝተው የኢኮኖሚ ችግር ወይ ደግሞ ወንድ ልጅ የግድ ማድረግ አለበት የሚባለውን ነገር አምነው ተቀብለው መቀበል አይፈልጉም። ስለዚህ እውነተኛ ነገሩ ግን ለወንድ ልጅ ይሄ ነው፣ ትክክለኛው ነገር ደግሞ መታወቅ አለበት የሚል ሐሳቡን ነው የሰጠው። ልክ ነው። እንግዲህ ይሄ አንዳንድ ጊዜ ምናልባት እንወግናለን፣ የሴቶችና የወንዶች ጉዳይ አይሁን እንጂ ጉዳዩ ወንድ ልጅ ሴትን የማስተዳደር ኃላፊነት አለበት፣ ግድ ነው። ነገር ግን በውጭዎች የምንመለከተው ከሆነ ምናልባት በኢኮኖሚ ብቻ አይደለም፣ በእድሜ 10 ዓመት 15 ዓመት የምትበልጠውን ወንድ አግብታ እንደምትኖር በደንብ እናውቃለን። እና ከምንም ቦታ ላይ ደግሞ አንስተው በእኛም ሀገር በእርግጥ ትልቅ ቦታ ላይ ያደረሱ ወንዶችን ትልቅ ቦታ ላይ ያደረሱ ሴቶችም አሉ። ይሄ እንግዲህ መባረክ ነው፣ ጸጋ ነው። ሁሉንም ሊያስማማ አይችልም። ስለዚህ ሁላችንም በየቤታችን ያለውን እውነታ ወይንም ያደግንበትም ይዘን ስለሆነ ብዙ ጊዜ የምንወጣው ይህን ሐሳብ የሚቀበሉት በጣም ጥቂት ሰዎች እንደሆኑ እሙን ነው ማለት ነው እንጂ ሴት ልጅ መከበር የለባትም፣ ሴት ልጅ ሁሉ ፍቅር አታቅም ማለት አይደለም። እና በጣም መልካም ሴቶች አሉ። ነገር ግን ደግሞ ብዙ ጊዜ አሁን በምናየው እውነታ የግድ መስፈርቱ ወይንም ኳሊፊኬሽን የተባለው ነገር ምንድነው? አንዱ ገንዘብ ነው። ገንዘብ፣ ውበት፣ በቃ እነዚህ ናቸው። ለዛም እኮ ነው ትዳሩ አሁን ባለንበት ሰዓት የሴት ተሟጋች ምናምን በሉት ሌላም ተቋማት በሉት ማንም ፍችን ሊቀንስ አልቻለም፣ እውነታውን ስንነጋገር። ስለዚህ እኔ እንደው ምን እላለሁ፣ እንደው ከመፈራረጁ ይልቅ ወደ ውስጣችን፣ ወደ ማንነታችን፣ ወደ ፈጣሪ ወደ አስተላለፈልን መልእክት ሴትም የሴትን ኃላፊነት ተቀብላ ወንድም የወንዱን ኃላፊነት ተቀብሎ ፈጣሪ በሚያዘን መንገድ ብንሄድ ኖሮ ይሄ ሁሉ ችግር አይመጣም ነበር እንላለን። ስለዚህ አስጌ እንግዲህ የተናገረው ነገር ጠቅለል ባለመልኩ ይቅርታም ጭምር ነውና ሁሉንም ነገር አልፈልግም፣ ሁሉንም ሴቶች ልናገር አልችልም። ስለዚህ ልል የፈለኩት እኔ ምንድነው የምናበረታታው ወይንም ደግሞ እንደ ስህተት መስሎ የሚታየኝ ወደ ሽምግልና እንኳን ስንልክ ምን አለው የሚለው ነገር ብቻውን ባይቀርብ እንደው የፍቅር ጉዳይ ቢነሳ ለማለት ነው ሲል ነው ሐሳቡን ያስተላለፈው። ይሄ ደግሞ ችግር የለበትም ማለት አንችልም እኛም። ስለዚህ ይሄ መጽሐፍ ቅዱሳዊን በሉት ቁርአናዊ ነውም ብለን አናስብም እኛ። ምን አለው ብቻ ተብሎ የሚካሄድ መሆን የለበትም። እንደዛማ ባይሆን ብዙ መልከ ጥፎች ቆመው ባልቀሩ፣ ብዙ ቆነጃጅቶች እያገቡ ባልፈቱ ነበረ። ስለዚህ መስፈርታችን ሁላችንም ልክ አይደለም ማለት ነው። እና ምናልባት ያስኬን ሐሳብ እኔ በዛ መንገድ ነው ልረዳው የምችለው። መቼስ በዓለማዊ ሕይወት እየኖርን መንፈሳዊ ነገርን ማሰብ ጭራሽ የሚያስማማ ነገር እንዳልሆነ እናምናለን። ለማንኛውም ግን የመቻችሁ የአስኬም ሐሳብ ምናልባት ረፍዶ ይሁን አላቅም እንጂ ይቅርታውን በዚህ መንገድ አስተላልፏል ማለት ነው። እንግዲህ ቸሩን ይቅጠምህ ለማለት እንወዳለን። መልካም ቆይታ